magututi na hadufatu unke la fargamake idobu fatake jiratu namati tuna wajafake la fargamake idobu fatake jiratu namati tuna wajafake ስለዚህ እውነተኛ አገልጋይ መሆን ከፈለጋችሁ እውነተኛ አገልጋይ ቤተክርስቲያን አለው። በቤተክርስቲያን ውስጥ ሆኖ ነው የሚያገለግለው። ከዛች ቤተክርስቲያን እየወጣ እየተጋበዘ ሌላ ቦታ ሄዶ ሊያገለግል ይችላል። ተመልሶ ግን እዛው ነው የሚገባው። ከእህቶች ከወንድሞች ጋር ህብረት ሊኖረው ያስፈልጋል ማለት። ስለዚህ አገልጋይ ሲጋብዙ ከየት ቸርች ነህ? እህቶች ወንድሞች፣ መንፈሳዊ እህቶች ወንድሞች እነማን ናቸው? በምንድን ነው የምታገለግለው? ፓስተርህ ማን ነው? ራሱ እንኳን ሲኒየር ፓስተር ነኝ ቢል ኦኬ ከነማን ጋር ነው የምታገለግለው? ቤተክርስቲያን ያለችው የት ነው ብላችሁ ይህን ጥያቄ መጠየቅ በጣም ወሳኝ አስፈላጊ ነገር ነው። ምክንያቱም ነብይነትም ለቤተክርስቲያን ነው፣ ፓስተርነትም ለቤተክርስቲያን ነው፣ ሐዋርያነትም ለቤተክርስቲያን ነው፣ ሰባኪነትም አስተማሪነትም ለቤተክርስቲያን ነው፣ ዘማሪነትም ለቤተክርስቲያን ነው። ዛሬ ቤተክርስቲያን የሌላቸው ተቆጣጣሪ የሌላቸው ዘማሪዎች፣ ሙዚቃ የሚጫወቱ ቃል ሰብካሉ የሚሉ ብዙ ሰዎች አሉ። ወገኖች ጥንቃቄ ማድረግ ያስፈልጋል። አንዳንዶቹ እላያቸው ላይ ቸርች እያላቸው እላያቸው ላይ ወይስ ሲገለጥባቸው አምፀው የወጡ ናቸው። አምፀው ነው የወጡት። ልክ እንደ አጋር ማርገዟን ስታውቅ እመቤቷን መናቅ ጀመረች እንደሚለው ልክ በቃ መጋበዝ ሲጀምሩ ገንዘብ ማግኘት ሲጀምሩ ዝናቸው እየወጣ ሲመጣ የሆነ ጸጋ በእነሱ ላይ የተገለጠ ሲመጣ በቸርች ላይ አምፀው በመንፈሳዊ አባቶች ላይ አምፀው በመሪዎች ላይ አምፀው በመንፈሳዊ አባቶቻቸው ላይ አምፀው የወጡ ናቸው። አመፀኛ ጋር ደግሞ መተባበር የለባችሁ። የአመፃ መንፈስ ነው የሚገባባችሁ። የትዕቢት መንፈስ ነው የሚገባባችሁ። የቤተክርስቲያን ሽማግሌዎችን ያለማክበር፣ ፓስተሮችን ያለማክበር፣ የቤተክርስቲያን እህቶች ወንድሞችን ያለማክበር የመናቅ መንፈስ ነው የሚገባባችሁ። እና መልአኩ ምንድነው አጋር ነው ያላት? ተመርተሽ ለመቤትሽ ተገዢ ያላት። የፈለገ ጸጋ ቢገለጥብን መገዛት አለብን። ለቤተክርስቲያን ስልጣን ሰሚት ማድረግ አለብን። አንዳንዶቹ ገንዘብ ስላላቸው፣ አንዳንዶቹ ስልጣን ስላላቸው፣ አንዳንዶቹ ዝና ስላገኙ፣ አንዳንዶቹ ብዙ ሰው ስለሚያውቁ ያምጻሉ። የተበረኩባትን የተቀቡባትን ያደጉባትን ቤተክርስቲያን ላይ ያምጻሉ። በነገራችን ላይ አጋር እኮ የጸነሰችው በሳራ ይሁንታ ነው። ሳራ ስለፈቀደች ነው። ሳራ ምንም ባትጸንስ፣ ሳራ ምንም ባትወልድ እናት ነች፣ እመቤት ነች። ኢየሱስ ጌታ ነው። ዛሬ የፈለገ ነገር ቤተክርስቲያናችን ገጠር ውስጥ ያለች ሊሆን ይችላል። ቤተክርስቲያናችን ማታምር ልትሆን ትችላለች። የቤተክርስቲያናችን አገልጋዮች ፓስተሮቻችን ወዘተ ብዙ ስልጣን፣ ዕውቀት፣ ገንዘብ ላይኖራቸው ይችላሉ። ነገር ግን መባረካችን፣ መቆማችን፣ መለወጣችን የነሱ ይሁንታ፣ የነሱ ጸሎት፣ የነሱ መንፈሳዊ እገዛ እንዳለበት ዕውቅና መስጠት አለብን። አጋር ማርገዟን ስታውቅ እመቤቷን መናቅ ጀመረች። ትንሽ ነገር እልፍ ሲሉ አንዳንዶቹ ትንሽ ገንዘብ ሲያገኙ፣ አንዳንዶቹ ትንሽ ዝና ሲያገኙ፣ አንዳንዶቹ ትንሽ ስልጣን ሲያገኙ፣ አንዳንዶቹ ትንሽ የሆነች ሀገር ወጣ ሲሉ አገር ቤት ያሉ መሪዎችን መናቅ ይጀምራሉ። ፓስተሮችን መናቅ፣ ወንጌላውያኖችን መናቅ፣ ያደጉባትን ቤተክርስቲያን መናቅ ይጀምራሉ። ከዚህ አይነት መንፈስ ተጠበቁ። ኢየሱስ ጌታ። መገዛት በጣም ወሳኝ አስፈላጊ ነገር ነው። ጌታ የተባረከ ይሁን። እኔ በማገለግልበት ቤተክርስቲያን ውስጥ ከኔ ጋር አብሮ ለማገልገል ሲመጣ ምንም ያልነበረው አንድ ሰው ነበር እና የሚገርማችሁ ነገር እግዚአብሔር በኔው አንደበት እግዚአብሔር ተናግሮ ያ ሰው ቤት ገዛ፣ ርስስ ገዛ፣ መኪኖች ገዛ፣ ድርጅቱም ተስፋፋለት፣ በጣም ፋይናንሻሊ ተባረከ። የሚገርማችሁ ነገር ከሆነ ጊዜ በኋላ መናቅ ጀመረ። ቸርቹን መናቅ ጀመረ። እኔን መናቅ ጀመረ። አብሮ የሚያገለግሉትን መናቅ ጀመረ። ከቸርች ሲጠፋ ቀጠርኩትና አገኘሁትና ሻይ ጠጣን። ምን ሆነ ነው ከቸርች የምትጠፋው? ምን ሆነ? ምንድነው ችግር? እስኪ ንገረኝ አልኩት። ዳሉ ያሉትን አገልጋዮች ይዘረጥጣል፣ ይሰድባል። እነሱ እኮ ካንተ ይሻላሉ አልኩት። አትሊስት ከነድካማቸው ቸርች ውስጥ እያገለገሉ ነው። እና ሁኔታ ነው የምትሄደው። ያሁን በቃ ወደ ቦሌ አካባቢ ወደ ቸርች ነው የሚሄደው። በጣም አዘነ ውስጤ። ኢየሱስ ክርስቶስ ጌታ ነው። እኔንም ንቋል፣ ቸርቹንም ንቋል፣ እህቶቹንም ንቋል። ምንም ያልነበረው ሰው
ነገር ግን ያን ሁሉ ነገር እግዚአብሔር የሰጠው በዛው ቸርች በሚደረግ ጾም ጸሎት እግዚአብሔር እየተናገረው እየባረከው ነው። እና ወጥቶ አምጾ ሄደ። 2 ዓመት 3 ዓመት አለፈው። አሁን አንድ ቀን አንድ ሰው ደወለና ወንድም እንትና ደህና ነው አለኝ። አገልጋይ ነው። እኔ እንጃ አላውቅም አልኩት። ጥሩ ራእይ አላየሁለትም አለ። ፊቱን አዙሮ ወደ ጨለማ ሲሄድ እያየሁት ነው አለ። ፊቱን አዙሮ ወደ ጨለማ ሲሄድ እያየሁት ነው። ላንተ ጀርባውን ሰጥቶ ላንተ ሰጥቶ ፊቱን ወደ ጨለማ አድርጎ ሲሄድ እያየሁት ነው አለ። ምንም ልረዳው አልችልም። ኢየሱስ ጌታ ነው። የሚያምፁ ሰዎች መጨረሻቸው አያምርም። ፓስተር ላይ የሚያምፁ፣ ቤተክርስቲያን ላይ የሚያምፁ፣ እህቶች ወንድሞች ላይ የሚያምፁ፣ ገንዘብ አግኝቻለሁ፣ ዕውቀት አግኝቻለሁ፣ ስልጣን አግኝቻለሁ፣ እኔ ከእናንተ ተሽያለሁ፣ አትታበዩ በኩራትም አትናገሩ ተብሎ ጻፈ። የሚታበዩ በኩራትም የሚናገሩ ሰዎች መጨረሻቸው አያምርም። ወገኖቼ ነገ እግዚአብሔር በብዙ ይባርካችኋል። ብዙ ትልልቅ ቦታ ልትደርሱ ትችላላችሁ። ያኔ ግን እንዳታምፁ፣ በቸርች ላይ እንዳታምፁ፣ በቤተ ክርስቲያን ላይ እንዳታምፁ፣ መንፈሳዊ አባቶቻችሁ ላይ እንዳታምፁ፣ መንፈሳዊ እህቶች ወንድሞቻችሁ ላይ ትህትናን ልበሱ፣ ፍቅርን ተላበሱ። ኢየሱስ ጌታ ነው። የቀደሙ ፍቅራችሁን አትጣሉ። የቀደሙ ፍቅርን ጥላል ከወዴት እንደወደቀ አስብ፣ ፈጥነህ ንስሐ ግባ፣ ታረግ የነበረው ነገር አድርግ፣ አለበለዚያ መጥቼ መቅረዙን ከቦታው እወስድብሃለሁ ነው የሚለው መጽሐፍ ቅዱስ። ፍቅራችሁን እንዳትጥሉ። ለቸርች ጀርባውን የሰጠ ፊቱን ወደ ዓለም ነው። ለመንፈሳዊ አባቱ ፊት ጀርባውን የሰጠ ፊቱን ወደ ሰይጣን ነው። መጨረሻው ጉዳት ነው የሚሆነው። ልረዳው አልችልም ብዬ ዝም አልኩ። ክብር ለኢየሱስ ይሁን። ስለዚህ እውነተኛ አገልጋይ በእግዚአብሔር የተሾመ ነው። አራተኛው እውነተኛ አገልጋይ መለያው፣ እውነተኛው አገልጋይ መለያው እኔነት የለውም። በራሱ ብቃት በራሱ መተማመን የለውም። እውነተኛ አገልጋዮች እኔነት አታዩባቸው። ከኔ ነው የሚሉት ነገር በህይወታቸው አትመለከቱ። መጽሐፍ ቅዱስ ሲናገር ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም የሚለው ዮሐንስ ወንጌል ያለው ቃል የገባቸው ናቸው። እኔን ሰርቼ፣ እኔ በዚህ ገብቼ፣ እኔ እንዲፈልጬ፣ እኔ እንዲያርገው ሳይሆን እሱ በኔ እንዲያርገው፣ እሱ በኔ ሰርቶ፣ እሱ በኔ አድርጎ ነው የሚሉት። አንዳንድ ጊዜ እቺ እኔነት ቦታ ትንሽ ማስተዋል ከጎደለን እንሳሳትባታለን። እውነተኛ አገልጋዮች አንዳንዴ እውነተኛ አገልጋይ ሆነው ራሱ እውነተኛ ጸጋ፣ እውነተኛ ቅባት ኖሮባቸው አገላለጽ ላይ ጎበዝ ያልሆኑ ሰዎች አሉ። እግዚአብሔር በእነሱ የሰራውን ነገር ሲገልጹ፣ እግዚአብሔር በእነሱ የሰራውን ነገር ሲያብራሩ ቃላት የሚሳሳቱ ሰዎች አሉ። ቃላት መረጣም ስለሚያስፈልግ እና ሰዎችም አንዳንዴ ሮንግ በሆነ ወይ የሚረዱበት አጋጣሚዎች አሉ። በተሳሳተ መንገድ የሚረዱበት አጋጣሚዎች ይፈጠራሉ። ግን እውነተኛ አገልጋይ እኔነት አትመለከቱበትም። በቃ እኔ እንዲያደርግ የሚለው ነገር የለም። እኔ ብቃት አለኝ ሲል አትመለከቱትም። እውነተኛ አገልጋይ በራሱ ብቃት እንደሌለው ነው የሚያውቀው። የተሰራው ነገር ሁሉ በእግዚአብሔር እንደሆነ ነው የሚረዳው፣ የሚያስተምረው ማለት ነው። እዚሁ ኤርምያስ ምዕራፍ 1 ላይ ሲናገር ከቁጥር 4 ጀምሮ አነብላችኋለሁ። የእግዚአብሔር ቃል ወደ እኔ መጣ፣ እንዲህም አለኝ፣ በማኅፀን ሳልሰራ አወቅኩህ፣ ከመወለድ በፊት ለየው፣ ለሕዝቦች ነቢይ እንድትሆን ሾምኩህ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝ አልኩ። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክ ሁሉ ሄደ ያዘዝኩን ሁሉ ትናገራለህ፣ እኔም አድን ዘንድ ካንተ ጋር ነኝና አትፍራቸው ይላል። እግዚአብሔር ምን አለው? እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልኩ ይላል። አያችሁ፣ እግዚአብሔር ከመወለድ በፊት በማኅፀን ሳለ ጠራው። በማኅፀን ሳለ ጠራው፣ ከመወለድ በፊት ለየው፣ ለሕዝቦች ነቢይ እንድትሆን ሾምኩህ ሲለው ኤርምያስ ለእግዚአብሔር የሰጠው መልስ ምንድነው? እግዚአብሔር ሆይ አለ፣ እኔ እኮ ሕፃን ልጅ ነኝ፣ እንዴት እንደምናገር አላውቅም ነው ያለው። የመጣለት ድምፅ ትልቅ ነው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ነው ያለው። በማኅፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየው፣ ለሕዝቦች ነቢይ እንድትሆን ሾምኩ ሲለው ፕሬስ ጋድ ይገባኛል፣ ኢት ኢዝ ሚ፣ እኔ እኮ ነኝ አላለም። እኔ ጸላይ ስለሆንኩ፣ እኔ በቅድስና ስለምኖር፣ እኔ ወንጌል ስለምሰብክ
እኔ በልጅነቴ ጀምሮ በጌታ ቤት ስላደግኩ እኔ ኃጢአት የሚባል ነገር ሰርቼ ስለማላውቅ እኔ በጣም አሪፍ ሰው እኔ በጣም ጥሩ ሰው ስለሆንኩ እግዚአብሔር መረጠኝ፣ እግዚአብሔር ጠራኝ፣ እግዚአብሔር ሾመኝ ብሎ ደረቱን ነፍቶ ቡስት አላደረገም። እግዚአብሔር መጥቶ ሲናገረው በማህፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየው፣ ለሕዝቦች ነቢይን ሾምኩ ሲለው ግን ወዲያው ራሱን ሲያይ አምኖት በቃ እኔ ለዚህ ብቁ አይደለሁም ማለት እኔ ለዚህ ብቁ አይደለሁም ማለት። እውነተኛ አገልጋዮች በቃ በራሳቸው ብቃት እንደሌላቸው ያውቃሉ። በእግዚአብሔር ፊት በጣም ትሁት ይሆናሉ። ማቴዎስ ወንጌል ላይ አንብባችኋል። ምዕራፍ 8 ላይ ሁልጊዜ የምናገረው የኔ መሪ ጥቅስ የመቶ አለቃ በቤቱ ሽባው አገልጋዩ በቤት ሽባ ሆኖ ተኝቶ ሲሰቃይበት ወደ ኢየሱስ መጣና ጌታ ሆይ ያለው አገልጋይ እኮ ሽባ ሆኖ ቤት ተኝቶ እየተሰቃየ ነው ሲለው ኢየሱስ ምን አለ? እኔ መጥቼ ፈውሰዋለሁ ሲል ጌታ ሆይ አለ አንተ ቤት የምትገባብኝ አይነት ሰው እኮ አይደለሁም። ከዚህ ሆነ አንዲት ቃል ተናገር አገልጋይ ይፈወሳል። እኔ ከበታቼ ብዙ ሰዎች አሉኝ። አንዱን ሂድ ስለው ይሄዳል፣ ሌላውና ስለው ይመጣል፣ ደግሞ የበላይ አለኝ አለ። ስለዚህ አንተ ከዚህ ሆነ ቃል ተናገር ቤት የምትገባብኝ አይነት ሰው አይደለሁም። የዚህ ዘመን ሰው ቢሆንስ እኔ መጥቼ ፈውሰዋለሁ ሲለው እሺ ብሎ ጌታን ጎቶ ቤቱ ያስገባና ከዛስ ከሰፈሩ ሰው መካከል መርጦ እኔ ቤት ብቻ ገባ። እኔ ከሰፈሩ ሰው የተለየው ነኝ። የተለየ ቅድስና፣ የተለየ ጸሎት፣ የተለየ ትጋት፣ የተለየ ቆንጆ ነገር ስላለኝ መርጦኝ እኔ ቤት ገባ ብሎ ፉክክር ውስጥ ንጽጽር ውስጥ ይገባል። ወገኖቼ ማንም ከማንም ተሽሎ አይደለም እግዚአብሔር የሚባርከው። እኔ ከሌሎች አገልጋዮች ተሽዬ አይደለም እግዚአብሔር እየረዳኝ ያለው። ምህረቱ ነው፣ ቸርነቱ ነው። በጸሎት ከኔ የሚበልጡ አሉ፣ በቅድስና ከኔ የሚሻሉ አሉ፣ በመረዳት ከኔ በጣም አልፈውኝ የሚሄዱ ሰዎች አሉ። ምህረት ለወደደ ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ነው እንደሚል በአገልግሎት እየረዳኛለሁ፣ በቸርች እየረዳኛለሁ፣ በህይወቴ እየረዳኛለሁ። እግዚአብሔር እኔ ብቁ ሰው ሆኜ አይደለም። ከኔ በጣም የሚሻሉ ብዙዎች አሉ። በንጽጽር ቢሆን ኖሮ በንጽጽር ጌታ አነጻጽሮ ቢባርክ፣ ጌታ አነጻጽሮ ቢቀባ፣ ጌታ አነጻጽሮ ቢረዳ፣ ጌታ አነጻጽሮ አወዳድሮ ምናምን የሆነ ነገር ቢያረግ እኔ ወዳቂ ነበርኩኝ። እኛንን የምናነጻጽረው ለምሳሌ እኛ ዕቃ ግዢ ስናደርግ ዋጋ እናነጻጽራለን፣ ጥራት እናነጻጽራለን፣ ፕሮፎርማንስ እንሰበስባለን። ኢየሱስ ጌታ ነው። ለምሳሌ ለቻቻችን ገባታ ብረት ሊሆን ይችላል የምንገዛው። ብረት በምንገዛበት ሰዓት ላይ ዝም ብለን ሄደን ጎትተን አንመጣም። አንደኛ ጥራትን እናነጻጽራለን፣ ዋጋን እናነጻጽራለን። የተሻለ ተጠቃሚ የምንሆንበትን ቢያንስ ከተለያዩ ሱቆች አነጻጽረን ሞር የተሻለ ነው፣ ዋጋው የተሻለ ነው፣ ጥራቱ የተሻለ ነው፣ እኛ ይጠቅመናል ምን ነው የምንወስደው። ጌታ አነጻጽሮ ከጴንጤ መካከል ከአገልጋይ መካከል አነጻጽሮ ቢፈውስ፣ አነጻጽሮ ቢባርክ፣ ማን ነው ጥሩ የሚጸልይ፣ ማን ነው የተሻለ የሚጸልይ፣ ማን ነው በደንብ የሚጸልይ፣ ማን ነው በደንብ ቃል የሚያነብ፣ ማን ነው በደንብ በቅድስና የሚኖረው ብሎ አነጻጽሮ አወዳድሮ ልባርክ፣ ልፈውስ፣ ልቀባ፣ ልርዳቢል የመጀመሪያ እኔ ወዳቂ ነኝ። አንተም ወዳቂ ነህ፣ አንቺም ወዳቂ ነሽ። እየባረከን ያለው እየፈወሰን ያለው እየረዳን ያለው በቸርነቱ ነው። ከምህረቱ የተነሳ ነው። ከይቅርታው የተነሳ ነው። እስቲ ቆም ብለህ ራስህን ይውስቲ። እስኪ ቆም ብለሽ ራስሽን ይውስቲ። እውነቴን ነው የምነግራችሁ። ድካማችን ይለያያል እንጂ ሁሉም ሰው ላይ እኮ ድካም አለ። ያንዳንዱ አደባባይ ስለወጣ ነው የበጓዳ ስንት ድካም አለ እያንዳንዳችን ላይ። የምህረት ውጤት ነን፣ የይቅርታ ውጤት ነን፣ የፍቅሩ ውጤት ነን፣ የቸርነቱ ውጤት ነን። ኢየሱስ ያድናል። አንዳንድ ጊዜ አንዳንድ ሰዎች ሰውን ሲተቹ፣ ሰውን ሲነቅፉ፣ ሰውን ሲሰድቡ፣ ሰውን ሲያጣጥሉ፣ የሰው ስም ሲያጠፉ፣ የሰውን ስም በጭቃ ሲለቀልቁ አንዳንድ ሰዎች በጣም ይገርመኛል። ማን ሆኖ ማንን ይሰድባል? ማን ሆኖ ማንን ይተቻል? እንዴ ምሰሶ አይናችን ላይ ይዘን ጉድፍ እንዴት እናውጣለህ እንላለን። የምህረት ውጤት ነህ እኮ፣ የምህረት ውጤት ነሽ። ድካም የለብሽም አንቺ? እስኪ ራስሽን ጠይቂ። ድካም የለብህም አንተ? ሰተት የለብህም አንተ? ሰተት የለብንም። የምህረት ውጤት ነን። ኢየሱስ ጌታ ነው። ይሄን ስል ድካምን እያበረታታው አይደለም።
ግን በቃ አነጻጽሮ ቢባርክ እኛ ወዳቂዎች ነበርን። በምህረቱ ነው። ስለዚህ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። እኔ በጣም ጥሩ ሰው ስለሆንኩ የሆነልኝ ነገር የለም። ጌታ መሐሪ ስለሆነ ነው የሆነልኝ። እኔ በጣም አሪፍ ሰው ስለሆንኩኝ፣ የተሻልኩ ሰው ስለሆንኩኝ እግዚአብሔር ያደረገልኝ ነገር የለም። እግዚአብሔር ፍቅር ስለሆነ ነው የሆነልኝ። እግዚአብሔር ቸር ስለሆነ ነው ሁሉ ነገር የሆነልኝ። ስለ አገልግሎቴ ጌታን አመሰግናለሁ። ስለ ኑሮዬ ጌታን አመሰግናለሁ። ስለ ህይወቴ ጌታን አመሰግናለሁ። ስለ መውጣትና መግባቴ፣ ስለ እያንዳንዱ እንቅስቃሴዎቼ እግዚአብሔርን አመሰግናለሁ። የሆነልን ነገር እኛ አሪፍ ስለሆን ጥሩ ስለሆን ሳይሆን እሱ ቸር ስለሆነ፣ እሱ ፍቅር ስለሆነ፣ እሱ መልካም ስለሆነ ነው። እና እውነተኛ አገልጋይ በህይወቱ እኔነት የለውም፣ በራሱ ብቃትም የለውም። እና ኤርሚያስን ምን አለው? በማህፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየው፣ ለህዝቦችም ነብይ እንድትሆን ሾምኩህ ይለዋል። ኦ ሃሌሉያ! በዚህ ዘመን ካሉ እስራኤላውያን ሁሉ የተሻልኩና የበለጥኩ ሰው ስለሆንኩኝ መረጠኝ፣ ቀባኝ፣ ለየኝ፣ ሾመኝ አላለም። እንዲህ አይነት ትልቅ ጥሪ ወደ ህይወቱ ሲመጣ፣ እንዲህ አይነት ትልቅ ሜሴጅ ወደ ህይወቱ ሲመጣ፣ እንዲህ አይነት ትልቅ የሆነ ቅባት ወደ ህይወቱ ሲመጣ ኤርሚያስ ምን አለ? ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አለው ለእግዚአብሔር። እኔ እኮ ለዚህ ብቁ አይደለሁም አለው ለእግዚአብሔር። ዋካት ራዲያስ ዚብራ አዶሴክሌቬዲያስ እኔ እኮ ለዚህ በረከት ብቁ አይደለሁም፣ እኔ ለነብይነት ቅባት ብቁ አይደለሁም፣ እኔ ለመመረጥ ለመሾም ብቁ አይደለሁም፣ በእድሜ ብቁ አይደለሁም፣ በእውቀት ብቁ አይደለሁም፣ በፊዚካል ብቁ አይደለሁም፣ በመንፈሳዊ ህይወቴ ብቁ አይደለሁም። አዲስ ክርስቲያን ነኝ። በቅድስናዬ ብቁ አይደለሁም፣ በመጽሐፍ ቅዱስ ዕውቀቴ ብቁ አይደለሁም፣ በስጋ ቀድሜ ብቁ አይደለሁም ሲለው ለእግዚአብሔር እንዲህ ብሎ ሲመልስ እግዚአብሔር ምን አለው? እግዚአብሔር እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክ ሁሉ ትሄዳለህ፣ ያዘዝኩህን ሁሉ ትናገራለህ። ሕፃን ልጅ ነኝ አትበል አለው። አይ ነው በማህፀን ሳልሰራ አወኩ፣ ከመወለድ በፊት ለየው፣ ለሕዝቦች ነብይን ትሆን አድርጌ ስሾምህ ሕፃን ልጅ እንደሆንኩ እያወቅኩኝ ነው። ድካም እንዳለብህ እያወቅኩኝ ነው። ኢየሱስ ጌታ ነው። ሙሉ እንዳልሆንክ እያወቅኩኝ ነው። ታውቃላችሁ፣ ጌታ እያወቀ ነው የሚባርከን። እያወቀ ነው የሚባርከን። እያወቀ ነው እኮ የሚቀባን። ባይዘወይ ድካሞቻችን፣ ስህተቶቻችንም አንዳንድ ጊዜ አለማወቆቻችን ራሱ አዲስ የሚሆኑት ለኛ ነው ሲገለጡ። ሳይገለጡም ግን ውስጣችን እግዚአብሔር ያውቃቸው ነበር እኮ። ክብር ለኢየሱስ ይሁን። እና ሕፃን ልጅ ነኝ አትበል። አይ ነው ሕፃን ልጅ እንደሆንክ አለው። ሕፃን ልጅ እንደሆንክ እያወቅኩኝ እኮ ነው የሾምኩህ አለው። እያወቅኩኝ ነው የጠራሁህ እኮ አለው። እያወቅኩኝ ነው የባረኩህ፣ እያወቅኩኝ ነው የቀባሁህ እኮ አለው። እዚህ ጋር አንዳንድ ሰዎችን ቻሌንጅ ማድረግ ፈልጋለሁ ወገኖቼ። ድካማችን፣ ውድቀታችን፣ ስህተታችን፣ ብቁ አለመሆናችን፣ ልጅ መሆናችን ወዘተ አዲስ የሚሆነው ለኛ ነው። እግዚአብሔር ግን ኦልሬዲ ያውቀዋል። አንድ ጊዜ አንድ ሰው ምን አለ? ኢየሱስ ጌታ ነው። በጣም እግዚአብሔር ይሰራበታል፣ ይጠቀምበታል። በጣም እግዚአብሔር ማይትሊ እየሰራበት ድንገት ያ ሰው ይሳሳታል፣ ይወድቃል፣ በኃጢአት ይወድቃል፣ አገልግሎት ያቆማል፣ ለተወሰነች ጊዜም ከጌታ ቤት ይጠፋል። በጣም በሚገርም ሁኔታ እግዚአብሔር እየሰራበት፣ በሚገርም ሁኔታ እግዚአብሔር እየተጠቀመበት ኃጢአት ሲሰራ ሲወድቅ ሰይጣን መጥቶ ከሰሰው። የሰይጣን ክስ መቋቋም አልቻለም። አፍሮ ከአገልግሎት ቀረ፣ ከቤተ ክርስቲያን ቀረ። ልክ እንደነ አዳምና ሔዋን አትብሎ የተባሉትን ከበሉ በኋላ ወዲያው አይናቸው ተከፈተ፣ ራቁታቸው መሆናቸውን አወቁና ቅጠል ሰፍተው አገለደሙ። እግዚአብሔር መጥቶ ሲጣራ ፈርተው ተደበቁ። ኃጢአት እንዲህ ነው የሚያደርጋችሁ። በቃ ፈርተው ተደበቁ። ስለዚህ ይህ ሰው ወደቀ በኋላ ሰይጣን ከሱ አንተም ብሎ ነብይ፣ አንተም ብሎ አገልጋይ፣ አንተም ብሎ ዘማሪ፣ አንተም ብሎ እንትን እንዲያርግህ ሲለው ክሱ መቋቋም አልቻለም። ፈራ፣ ተደበቀ፣ በዛው ጠፋ። ኃጢአት ሰራ፣ ሰይጣን ከሰሰው፣ ክሱን መቋቋም አቅቶት ፈርቶ ከአገልግሎቱም ቀረ፣ ከቸርችም ቀረ፣
ከዛ ሰይጣን በግላጭ ሰውየውን ይወቅጠው ጀመር። ወገኖች የፈለገ ድካም ብትወድቁ እንዳትጠፉ ከእግዚአብሔር ቤት። እግዚአብሔር መሐሪ ነው። ዲያብሎስ ቢሸነግላችሁ ዞር በል እግዚአብሔር መሐሪ ነው ብላችሁ ወደ እግዚአብሔር መምጣት አለባችሁ። ሰይጣን ሰዎችን ሊበላቸው ሊውጣቸው ሲል እንዲወድቁ ያደርጋል። ከወደቁ በኋላ ይከሳቸዋል። አንቺን ብሎ አማኝ አሁን ኤሊስ ሰማይ ልትዘጊ ነው፣ አሁን ፓስተሩ ጉድሽን ይገልጠዋል ብሎ ያስፈራራል። ምንም እግዚአብሔር ጉድ ገላጭ አይደለም። ጉድን ሸፍኖ የሚባርክ አምላክ ነው፣ የሚለውጥ አምላክ ነው። ስለዚህ ፈርታችሁ እንዳጠፉ የሰይጣን ስትራቴጂ ነው። ሰዎችን ካገለግሎት ሰዎችን ከቸርች የሚበላቸው እንዲህ ነው። እንደምንም አንዴ የኃጢአት ማሩ ያስነካል። ከዛ ሰዎቹ ፈርተው ይቀራሉ። ሲቀሩለት በግላጭ ያገኛቸዋል። ያኔ ውቅጥ ነው የሚያደርጋቸው እና ሰውየው ተጫወተበት እና አንድ ቀን ቁጭ ብሎ በጣም አዘነ፣ አለቀሰ። እግዚአብሔር የተናገረው ነገር ወደ ኋላ መለስ ብሎ አሰበ። በአንተ ክብሬን እገልጣለሁ፣ ዓለምን አዞርሃለሁ፣ ለብዙዎች በረከት አደርግሃለሁ፣ ለብዙዎች ፈውስ አደርጋለሁ ብሎ እግዚአብሔር የተናገረውን አሰበ። እግዚአብሔር ከተናገረው ጥቂቱን የተፈጸመው ብዙ አልተፈጸመም እና እግዚአብሔርን እንዲህ ብሎ ጠየቀ። በጣም አዝኖ በቃ መንገድ ላይ ቁጭ ብሎ ይሄ በቃ ለዚሁ ነበር የተናገርከኝ ሁሉ ከንቱ ሆኖ ቀረን? ኢየሱስ ጌታ ነው። እንዴት ይህን ሁሉ ነገር ተናገርከኝ ብሎ በጣም ሲያለቅስ ድምጽ ይመጣለታል። ይህን ሁሉ ስናገርህ እኮ በዚህ ውስጥ እንደምታልፍም አውቅ ነበረ ስለው ልጁ ደነገጠ። ድካምህ አዲስ የሆነው ላንተ ነው። ኃጢአትህ አዲስ የሆነው ላንተ ነው። ሲገለጥን ያየኸው እኔ ግን እባርክሃለሁ ስልህ፣ እወድሃለሁ ስልህ፣ እሰራብሃለሁ ስልህ፣ እጠቀምብሃለሁ ስልህ እንደምትወድቅም አውቅ ነበረ። ኢየሱስ ጌታ ነው። ባክ እንደምታደርግም አውቅ ነበረ። እንደምትጠፋም አውቅ ነበረ። አዲስ የሆነው ላንተ ነው። እኔው ግን እያወቅኩኝ ነው። ወገኖቼ ያለ ምክንያት ወዶ በምክንያት የሚጠላ አምላክ የለንም። ያለ ምክንያት ወዶ በምክንያት የሚጠላ አምላክ የለንም። ያለ ምክንያት ጠርቶ ያለ ምክንያት ቀብቶ ያለ ምክንያት መርጦ በምክንያት የሚተው አምላክ የለንም። ስለዚህ ዛሬም ወድሃለሁ አለው። ዛሬም እነግርሃለሁ፣ በአንተ ክብሬን እገልጣለሁ፣ እሰራብሃለሁ ሲለው ልጁ አቅም አገኘ። ንስሐ ገባ፣ ወደ እግዚአብሔር ተመለሰ እና እግዚአብሔር ትልቅ ነገር አስተማረው። አሁን የዛ ሰው መርህ እንዲህ ነው፣ ያለ ምክንያት ወዶ በምክንያት የሚጠላ አምላክ የለኝም ይላል። ድካሞቻችን አዲስ የሚሆኑት ለኛ ነው። እግዚአብሔር ያውቃቸዋል። እሱ ፈርቶ ነው እኮ እግዚአብሔር ምን ይለኛል ብሎ እኮ ነው የጠፋው። እግዚአብሔርማ እንደዛ እንደሚሆን ቀድሞ ያውቅ ነበር። የሚገርማችሁ ኢየሱስን በዶሮ ሁለቴ ሳይጮህ 3 ጊዜ እንደሚክደው ጴጥሮስ ነው ማያውቀው። ኢየሱስ ግን ያውቅ ነበር። ጌታው ይሄ ሁሉ ሰው ጥሎህ ቢሄድ እኔ ግን ካንተ ጋር እስከመጨረሻ ሞታለሁ ሲለው አይ ነው ስለ እኔ ብለህ ነፍስ እንደምሰጥ አንገት እንደምሰጥ አይ ነው አለው። ስለ እኔ አንገት እንደምሰጥ አውቃለሁ፣ ግን አሁን ዶሮ ሁለቴ ሳይጮህ 3 ትክደኛለህ አለው። ኢሻላዲያስ ወደፊት ስለ ወንጌል አንገትን እንደምትሰጥ አውቃለሁ አለው። አሁን ግን ዶሮ ሁለቴ ሳይጮህ 3 ጊዜ አላውቀውም ብለህ እንደምትክድ አውቃለሁ አለው። ጴጥሮስ አዘነ። ኢየሱስን እንደሚክደው የማያውቀው ጴጥሮስ ነው። ኢየሱስ ግን ጴጥሮስ እንደሚክደው ያውቅ ነበር። ድካምህን የማታውቀው አንተ ነህ። ጌታ ድካማችን ሳንደክም ያውቃል። ከመውደቃችን በፊት እንደምንወድቅም ያውቃል። ከማጥፋት በፊት እንደምታጠፋም ያውቃል። ከመሳሳት በፊት እንደምትሳሳትም ያውቃል። ያንን እያወቀ ነው ባረካለሁ፣ እቀባለሁ፣ እፈውሳለሁ የሚለው። ስለዚህ ጴጥሮስ እንደተባለው ዶሮ ሁለቴ ሳይጮህ 3 ኢየሱስ ሲክድ ስቅ ብሎ አለቀሰ። ባይዘው ጴጥሮስ በጣም ታግሏል እኮ ላለመካድ። ያው ያኔ ኢየሱስ ስላልከበረ መንፈስ ቅዱስ አልሰጠም፣ ጸጋ ስላልነበረ ያቃተው ታግሏል እኮ። ባይዘው ጌታ እኮ ከኃጢአት ጋር ትግላችንን ያውቃል ወገኖች። አንዳንድ ሰዎች እኮ የሚወድቁት፣ አንዳንድ ሰዎች እኮ የሚሸነፉት፣ አንዳንድ ሰዎች እኮ እጅ የሚሰጡት ፈልገው ሄደው ተንደርድረው ይመስላችኋል? ታግለው እኮ ነው በቃ። ጴጥሮስ እስከ መጨረሻ ሁሉ አንደኛውማ ራቁቱን ኢየሱስን ጥሎ ሲሮጥ ጴጥሮስ እስከ መጨረሻ በቃ ኢየሱስን ለመከተል ጥረት አድርጎ ነበርኩ። ተደብቆ ያየዋል። ምን ያደርግ? ታገለ፣ ግን ከአቅሙ በላይ ሆነ። ወገኖቼ ባካችሁ በሚወድቁ ሰዎች፣ በሚስቱ ሰዎች፣ በሚያጠፉ ሰዎች፣ ባክ በሚያረጉ ሰዎች፣ በኃጢአት በሚወድቁ ሰዎች እባካችሁ ጨካኝ አንሁን፣ አንፍረድ። ታግለው ከስጋቸው ጋር ታግለው፣ ከዓለም ጋር ታግለው፣ ከሰይጣን ጋር ታግለው፣
ከብዙ ነገር ጋር ታግለው የሚሸነፉት እንጂ ማንም ወዶ ፈልጎ ፈቅዶ ሄዶ የሚሰጥና የሚሳጣ ሰው እንደሌለ ማወቅ አለባችሁ። የፍቅር ሰው ነው፣ የምህረት ሰዎች እንሁን። ጴጥሮስ በቃ ከዛ በኋላ ኮስ ከካዶ በኋላ ስቅስቅ ብሎ አለቀሰ። ማንም ሰው እኮ እግዚአብሔርን በድሎ እግዚአብሔርን አሳዝኖ ከጌታ ቤት ጠፍቶ ደስተኛ ሆኖ የሚኖር ይመስላችኋል? ስቅስቅ እያለ ነው የሚያለቅሰው። አገልጋይ ቢሆን ያለቅሳል፣ ተገልጋይ ቢሆን እኮ ያለቅሳል። እኛ በዛ ሰዓት ማባበል ነው፣ በስብከት ማባበል፣ በጸሎት ማባበል፣ በምክር ማባበል። አይዞህ ጌታ መሐሪ ነው፣ ጌታ ይረዳል፣ ወንድሜ ሆይ በርታ ማለት ነው ያለብን። ሰይጣን ታግሎ ያሸነፈውን፣ ዓለም ታግሎ ያሸነፈችውን፣ ስጋ ታግሎ ያሸነፈውን፣ ሁኔታ ታግሎ ያሸነፈውን የወደቀውን ሰው ላይ እኛ መጨከን የለብንም። ስቅስቅ ብሎ ጴጥሮስ አለቀሰ። ማንም ሰው ጌታን አሳዝኖ ማንም ሰው ከእግዚአብሔር ጋር ተላልፎ ደስ ብሎት ሁሉ ስቅስቅ ብሎ ብዙ ሰው ጓዳው ገብቶ ያለቅሳል እኮ። ብዙ ሰው እኮ በቤቱ ተደብቆ ያለቅሳል እኮ። እኔ ሰዎች ደክመው ወድቀው ስተው አጥፍተው በአካሪው ሲመጣ ያሳዝኑኛል። እግዚአብሔር እነሱን በሚያይበት አይን ያል አይዟችሁ በርቱ፣ ጌታ መልካም ነው። ውስጤ ብዙ ነገር አለ፣ የብዙ ሰው ገበና አለ እኔ ጋር። በቃ የብዙ ሰው ድካም አለ። ያለቅሳል ሰው። ፓስተር አቃተኝ እኮ ወድጄ እኮ አይደለም ሂስ አንተም ብሎ ክርስቲያን ብዬ ግን ፌስቡክ ላይ ስሙን ይዤ አልወጣም። አንዳንድ ሰዎች ሞያ ያርገውት ይላሉ፣ የወጡና ሶሻል ሚዲያ ላይ ስም ጠራለሁ፣ ፎቶ ለቃለሁ፣ ቪዲዮ ለጥፋለሁ። ይሄ በጌታ መንፈስ አይደለም፣ ይሄ ርኅራኄ መንፈስ አይደለም። ጴጥሮስ ስቅስቅ ብሎ አለቀሰ። ማንም ሰው ተሳስቶ ማንም ሰው ጠፍቶ ማንም ሰው ወድቆ ደስተኛ ሁሉም ሰው ስቅስቅ ብሎ ያለቅሳል። እኛ አባባይ ነው መሆን ያለብን እንጂ የባሰ አስለቃሽ መሆን የለብንም። ያለ ምክንያት ወዶ በምክንያት እግዚአብሔር ምን አይልም አይጠላም። ስለዚህ ያ ሰው በረታ፣ ተነሳ። ዛሬ ስብከቱ እንዲህ ነው። ለብዙዎች ፈውስና በረከት መድኃኒት እግዚአብሔር አድርጎ ወገኖቼ፣ ድካም ለኛ ነው አዲስ፣ ጌታ ግን ያውቀዋል። እንደምትደክም እያወቀ ነው የሚጠራ። ስለዚህ ያለ ምክንያት ወዶ በምክንያት አይጠላም። ደግሞ ይሄንን ብላችሁ ዝም ብላችሁ እየሄዳችሁ ተደፉ እያልኩ አይደለም። ዝም ብላችሁ እየሄዳችሁ ዘጭ በሉ እያልኩ አይደለም። ይሄ ደሙን ማክፋፋት ነው። ለቤዛ ቀን የታተማችሁት ቅዱስ መንፈስ ማሳዘን ነው፣ እግዚአብሔርን መዳፈር ነው። ይሄ ቅጣትን በሕይወታችሁ ላይ የሚያመጣ ስለሆነ ማለት ነው። ግን እግዚአብሔር ፍቅር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ደግ ነው። ጴጥሮስ እኮ በገረድ ፊት ዶሮ ሳይጮህ ሶስቴ ክዶት፣ ሁለቴ ዶሮ ሳይጮህ ሶስቴ ክዶት፣ መጨረሻ ላይ ግን ኢየሱስ ጠርቶት በጎቼን ጠብቅ፣ ጠቦቶቼን አሰማራ፣ ግልገሎቼን መግብ ብሎት ሄዶ መጨረሻ ላይ እኮ ጴጥሮስ ስለ ኢየሱስ አንገቱን ነው የሰጠው። ታርዶ ሊሞት ታውቃላችሁ። ጴጥሮስ መጀመሪያ እኮ ክዶታል። መጨረሻ ላይ ግን ስለ ኢየሱስ አንገቱን ነው የሰጠው። የራሳችሁ ጉዳይ። በገረድ ፊት የካደው እኮ ስድብ ፈርቶ ነው። በገረድ ፊት ኢየሱስ ጴጥሮስን የካደው ስድብ ፈርቶ ነው፣ ወይም ጥፊ ፈርቶ ነው። ጴጥሮስ ግን በርትቶ ቆሞ መጨረሻ ላይ ስለ ኢየሱስ በነገስታት ፊት ሰይፍ ተዘጋጅቶለት አልካደም። እረዱኝ ከፈለጋችሁ ኢየሱስ ጌታ ነው አለ። እረዱኝ ከፈለጋችሁ ቅድስና ለእግዚአብሔር አለ። እረዱኝ ከፈለጋችሁ ከወንጌል ውጪ ወደ ውጪ አለ። ዛሬ የሚደክሙ ሰዎች ነገ በርትተው ስለ ወንጌል ትልቅ ዋጋ እንደሚከፍሉ ማወቅ አለባችሁ። ዛሬ የሚስቱ ሰዎች በእግራቸው ቆመው ነገ ስለ ወንጌል ትልቅ ዋጋ እንደሚከፍሉ ማወቅ አለባችሁ። ሰውን በዛሬ ጃጅ አታርጉት። የሰው ነገ ያማረ ነው። ዛሬ በብዙ ድካም ውስጥ ነኝ የምትሉ፣ ዛሬ እኔ እኮ በብዙ ጥፋት ውስጥ ነኝ የምትሉ፣ ነገ እንደ ጴጥሮስ ጌታን የምታስከብሩ ትሆናላችሁ። እህቴ ነገ ጌታን ባንቺ የምታስከብር ትሆኛለሽ። ወንድሜ አንተ ጌታን ነገ የምታስከብር ትሆናለህ። የአባቴ ብሩካን ነገ ጌታን የምታስከብሩ ትሆናላችሁ። ዛሬ ጌታን ያሳደባችሁ፣ ያስነቀፋችሁ፣ ጌታን ያሳዘናችሁ፣ በብዙ ውስጥ ያላችሁ፣ በራሳችሁ የምትናደዱ እግዚአብሔር ጸጋ ያበዛላችኋል። ነገ እናንተ ጌታን የምታስከብሩ ሰዎች ትሆናላችሁ። እውነተኛ አገልጋይ አራተኛው እኔነት የለበትም። በራሴ ብቃት አለኝ አይልም። እንዴት እንደምናገር አላውቅም፣ እኔ ሕፃን ልጅ ነኝ አለ። እኔ ትልቅ ነኝ፣ እኔ ተማርኩ ነኝ፣ እኔ አዋቂ ነኝ፣ እኔ ምሁር ነኝ፣ እኔ እችላለሁ ሳይሆን እኔ ሕፃን ልጅ ነኝ አለ። እውነተኛ አገልጋይ በራሱ ትምክት የለም። ትልቅነቱ ጉድለቱን ነው የሚታየው። እውነተኛ አገልጋይ ክፍል 5 እንደተመለከትነው በጣም ሰፊ ነው ትምህርቱ፣ በጣም ብዙ ነው። በደንብ እንማራለን። የተባረካችሁ የተፈወሳችሁ ቁም ነገር እያገኛችሁበት እንዳለ ባለሙሉ እምነት ባለሙሉ ተስፋ ነኝ። እግዚአብሔር ሆይ አመሰግንሃለሁ። እየተናገርከን እያስተማርከን ስላለ ከፍ በል። በሰማነው መሰረት መኖር እንችል። በኢየሱስ ስም እርዳን፣ ጸጋህን አብዛለን። እንደ ጴጥሮስ እስከ ዛሬ አንተን ያሳዘንን የበደልን
አንተን ቅር ያሰኘን ነገ ደግሞ አንተን የምናስከብር እንድታረገን በኢየሱስ ስም ጸለይኩ። ጸጋ ይብዛልን። አሜን። ወዳችኋለሁ። ይህን ከሰማችሁ መካከል እኔ